ምን ልታረጊ? እሺ ነው እንዴት ነህ ልኝ እኔ ጀግና አለሁልሽ። አንቺ እንዴት ነሽ? እኔ አንጀት የኔ መቤት ባይዘው ስትስቂ በጣም ነው አሩ ነው ለምን ነው አላውቅም። ለየት ይላል በጣም እግዚአብሔር ሙሴ ይወዳል ሳቄን። ለምን ነው ጉረኛ ምትሆኚ? ቴንክ ዩስ ላስታውስ ምን ብለሽ ብዙ ጊዜ አምሮብሻል ስትበይ ማለት ነው። ቴንክ ዩ በይ የምን ኮንፈርት ምንድን ነው ያልከው ቪዲዮ አለ ሰፋ ያባ አይደለ ያባ አሰሬሳ እና አምሮብሻል በጣም ዛሬ። ቴንክ ዩ በተለይ ፀጉርሽ ምን ነው ለዚህ የምታዩ እና አውራ በተለይ ፀጉርሽ በጣም ነው የሚያምረው። ወደድከው? አዎ ቴንክ ዩ ሶ እግዚአብሔርን ከርሊ የሆነ ፀጉር ያምርብሽ። ያ ታውቃለሽ ጥቁር ሲሆን ደግሞ የበለጠ መቾር ያደርግሻል። በቃ ይሆናል አይደል? ጃኒ ቢዝነስ ውመን ምናምን ቲክቶከር ወመንስ ቲክቶከር እግዚአብሔር እንግዲህ ሳቅሽ ላይክ ይጠርስሽ በጣም ነው የሚያምረው። ታውቃለሽ አደነቅኩሽ በጣም በጣም አድንቆት በዛብሽ። ክፈይ አንቺስ ምን ጋብዙ? አንቺ ፍቅረኛ የሆንሽ አክት እናድርግ። ፍቅረኛ እንደሆን እኔ ደግሞ አንቺ ፍቅረኛ ነኝ። አይ ነው ጓደኛሞች ነን ግን ፍቅረኛሞች እንደሆን አክት እናደርጋለን። አሪፍ ጀመርከው? ኦኬ ናይ ፍቅር ቀንሽ እንዴት ነበር? እኔ የኔ ፍቅር ብዬ አልጣራም። ፍቅር ውስጥ ካለው የኔ ፍቅር ብዬ አልጣራም። እንዴ እግዚአብሔር ታውቁናል። ቆይ አንዴ አንተ ሰች የኔ ፍቅር እንዴ ምን ልታረጊ? እሺ ነው ልታረጊ? አዎ ጠጋ ጠጋ ነው ብዙ ጠጋ ወደ ጠጋ ማርያም በደንብ ነው ብዙ ጠጋ። እሺ ጎጎ በጣም እሺ በቃ እሺ እንዴት ነህ ልኝ እኔ ጀግና አለሁልሽ። አንቺ እንዴት ነሽ? የኔ አንጀት የኔ መቤት ሁሉ እንዴት ነበር? በጣም ደስ ይል ነበር። አሪፍ ነበር። አንቺስ? የኔ በጣም ትንሽ አድካሚ ነበር። ምን ያደረግሽ ነው ያልሽ? ትንሽ ስራ ነበረችብኝ። እሷን ጨርሼ ነው የመጣሁት። ስትደውልልኝ በቃ እንዴት ሩጬ እንደመጣሁ ብታውቅ አልገባህም። ናፍቄ ብላኝ ነበር። እውነት? እኔም በጣም ናፍቄሽ ነበር። ናፍቄሽ ነው የሚባለው? ናፍቀሽኝ? ናፍቄሽ ምን ማለት ነው? እኔ አማርኛ ላስተምራት ልቻል ወይስ ልተውን? ተውኛ በቃ ይኸው አማርኛ ማይችል ኖ ማል ላይ አማርኛ ላስተምረው ፍቅሬን አክቲንግ ላድርግ። አማርኛ የማይችል ፍቅረኛ አለሽ? እኮ ስራ ረክብኝ። አሁን ሁለት ስራ እያደረክብኝ ነው። ይቀንሰው ምን ነው ምን ባይዘው ስትስቂ በጣም ነው የምታምሪው። አሩ ነው ለምን ነው አላውቅም። ለየት ይላል በጣም ብዙ ይለኛል። እግዚአብሔር ስሬስ ብዙ ይወዳል ሳቄን። አይ ነው ለምን ነው ጉረኛ ምትሆኚ? ቴንክ ዩስ ላስታውስ ምን ብለሽ ብዙ ጊዜ አምሮብሻል ስትበይ ማለት ነው። ቴንክ ዩ በይ የምን ኮንፈርት ምንድን ነው ያልከው ቪዲዮ አለ ሰራው ያባ አይደለ ያባ አሰሬሳ አይ ጀግና ነሽ ማርያም። የትምህርቱን ወስደሽዋል። እኔ ያስ ባውና አንተ ግን እኮ ቴንክ ዩ ማለት ኢትስ ኦኬ ያ ቴንክ ዩ አውቃለሁ። አይ ነው አልኩህ እኮ ተቀበይ ኮምፕሊመንት ሶ እያልኩ ታካብጃለሽ ለምን ትለኛለህ? እኔ አላልኩም ታካብጃ አፌ ላይ ቃላት ታስገቢ ያ ብለኸኛል። ምን ማለት ጭቅጭቅ ውስጥ ገባ? ፍቅረኛሞች መሆን ግን እንችላለን ብለህ ታስባለህ? ፍቅረኛሞች መሆን እንችላለን ብለህ ታስባለህ? እኔ ናች ፍቅረኛሞች መሆን እንችላለን ብለህ ታስባለህ? እኔ ናች አይ ቲንክ አንቺ ምንድን ነሽ? ስኮርፒዮ ነሽ? ያ እኔ ደግሞ ፓይሲስ ነኝ። ሶ ስኮርፒዮ እና ፓይሲስ ደግሞ ይስማማል በጣም። ኧረ ማሻአላህ ያ በጣም ኧረ እናነበዋለን። ያ ምንድን ናችሁ? ስኮርፒዮ ላይክ ሎያል ናቸው። ታማኝነት እሺ አፍቃሪ ናቸው እና ቂመኛ ናቸው። ሶስት ቂመኛ ናቸው። ቂም ተያዙ ይበቀለዋል። አረ በቀልተኛ ነው። ዋው እንደራ ፓይሲስ ስለ ፓይሲስ ነገርሽ። እሺ ፓይሲስ ደግሞ እኛ ላይክ እንትን ሴንሲቲቭ በጣም ኢሞሽን የሆነ ስሜቶች በጣም ፊል እናደርጋለን። አሁን አንቺ ጃኒ ካዘንሽ በቃ ይሰማኛል፣ አውቀዋለሁ። ከመናገር አይጠበቅብሽም።
እና አሪፍ አፍቃሪ ነን በጣም ደስ ይላል። ያየሁት ባህሪ ነው እና የነገርከኝ አሪፍ ማርያም ስትጨናነቂ ላይ አውቀዋለሁ። የሰው ጭንቀት ቶሎ ይገምር ይላል። ስትጨናነቂ፣ ሲደብርሽም፣ ስትደሰችም ይሰማኛል ከመናገርሽ በፊት እና ደግሞ ትረዳለህ ቶሎ ትረዳለህ። ተረድቼም ወደ ተግባር ነው አይደለ? ጥሩ ምግባችን እንብላ። እንብላ ምግባችን